ሰላም የዩቲዩብ ተከታታዮቼ እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ የጾም ቀለል ያለ ቲማቲም ለብለብ አብረን እናዘጋጃለን። ቪዲዮውን እስከመጨረሻው ተከታተሉት። የሚያስፈልገን ግብአት ቲማቲም፣ ቃሪያ፣ ካሮት፣ ነጭ ሽንኩርት፣ ቀይ ሽንኩርትና ድንች፣ ሌሎችም ቅመሞች እንደ አስፈላጊነቱ አቅርበናል። አሁን ወደ ሽንኩርት መክተፍ እንገባለን። ሽንኩርታችንን ደቀቅ አድርገን በደንብ አድቅቀን እንከትፋለን። ከዛ በማስቀጠል ደግሞ ድንቻችንን እንዲበስልልን ሳሳ አድርገን እንከትፋለን። ከዛ በማስቀጠል ካሮታችንን በቀጭኑ እንሰለስላለን። ካሮታችንን ከሰለሰልን በኋላ ከዛ በማስቀጠል ቲማቲማችሁን እንዳስፈላጊነቱ እኔ አሁን 4 ቲማቲም ይበቃኛል ብዬ 4 መርጫለሁ። 4 ቲማቲም በመካከለኛ ሳይዝ ቆርጠን እናዘጋጃለን። ከዛ በላይ መጠቀም ትችላላችሁ። ነጭ ሽንኩርታችንን እንደ ፍላጎታችሁ አድርጋችሁ መክተፍ ትችላላችሁ። እኔ ሽንኩርቱ ላይ በደንብ እንዲታወቅ ስለምፈልግ በደንብ አላደቀውም። ነጭ ሽንኩርታችንን በዚህ መልኩ ከከተፍን በኋላ ቃሪያችንን በፈለጋችሁት ዲዛይን መክተፍ ትችላላችሁ። እኔ እንደዚህ ስለሚመቸኝ በዚህ መንገድ ከትፌዋለሁ። ለቤቱ አዲስ ከሆናችሁ ቤቱን ሰብስክራይብ ማድረግ እንዳትረሱ። ቪዲዮ ከተመቻችሁ ደግሞ ላይክ፣ ሼር እያደረጋችሁ ለጓደኞቻችሁ አድርሱላቸው። አሁን ወደ ምግባችን እንመለስ። መጥበሻችንን በዚህ መልኩ ከጣድን በኋላ ሽንኩርታችንን እንጨምራለን። ሽንኩርታችንን ከጨመርን በኋላ በደንብ እያማሰልን እንዳይዝ ትንሽ እናበስለዋለን። የተወሰነ ከበሰለልን በኋላ ዘይት እንደ ፍላጎታችሁ፣ ዘይት እኔ ብዙም ሲበዛ ስለማልፈልግ ትንሽ ጨምሬ አማስለዋለሁ። ሽንኩርቱና ዘይቱን በደንብ ካማሰልኩ በኋላ ድንቼን ጨምራለሁ። ምክንያቱም ድንቹ እኩል እንዲበስልልን ድንችን ጨምርና እንደዚህ በምታዩት መልኩ አማስለዋለሁ በደንብ። ድንቻችን የተወሰነ ከበሰለልን በኋላ የተወሰነ እንደ መጠናችሁ እንደ ፍላጎታችሁ የተወሰነ እርድ ትጨምራላችሁ። እኔ በዚህ መልኩ የተወሰነ እርድ ጨምሬበታለሁ። አሁንም በደንብ እናማስለዋለን እንዳይዝብን። ድንቻችን እንደዚህ አድርገን ካበሰልን በኋላ ካሮታችንን እንጨምራለን። ካሮታችንን ጨምረን በደንብ እናበስላለን። ካሮታችን ከበሰለልን በኋላ ነጭ ሽንኩርታችንን እንጨምራለን። ነጭ ሽንኩርት እንደፈለጋችሁት መጨመርም አለመጨመርም ትችላላችሁ። ይሄን ያክል ነጭ ሽንኩርት የተጠቀምኩት እኔ ነጭ ሽንኩርት በዛ ሲል ስለምወድ ነው። መጠኑንም መቀነስ ትችላላችሁ። በነጭ ሽንኩርት ፋንታ ሌላ ነገር መጠቀም ትችላላችሁ። ነጭ ሽንኩርታችን ከጨመርን በኋላ የተወሰነ ያልጫ መከለሻ ቅመም ጨምሬበታለሁ። ያልጫ ቅመም ከጨመራችሁ በኋላ ትንሽዬ አስፈላጊነቱ ጨው እንጨምራለን። ጨው ከጨመርን በኋላ ቲማቲማችንን እናስገባለን ማለት ነው። ቲማቲማችንን ጨምረን ካዋሃድን በኋላ
የተወሰነ ውሃ ድርቅ እንዳይልብን እንጨምራለን። ትንሽ መረቅ እንዲኖረው ስለፈለኩኝ ነው። ባለመጨመርም ትችላላችሁ፣ ግን ሞር ቢጨመርበት አሪፍ ይሆናል። ከዛ በማስቀጠል የስጋ መጥበሻችንን ለቃና እንጨምርበታለን። እሱንም የተወሰነ ካመሳሰልን በኋላ ቃሪያችንን እናደርጋለን። ቃሪያችንን አድርገን ካዋህድን በኋላ እናወጣለን ማለት ነው። በስተመጨረሻም ይሄን የመሰለ ከለርፉል የሆነ ቆንጆ ምግብ ደርሶልናል። እስኪ ምግባችንን አብረን እንቅመስ። ዋው በጣም ቆንጆ ምግብ ደርሶልናል። እናንተም እንደዚህ አይነት ምግብ በየቤታችሁ ቀለል ባለ ግብአት መስራት ትችላላችሁ። ቤታችንን ላይክ ሼር በማድረግ እና ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቀን። እናመሰግናለን።